ክቡራን ተመልካቾቻችን አሁን የምንገኘው ርዕሰ መነኮሳት የታላቁ አባት የአባ እንጦንስ ገዳም ነው። አሁን ጉዟችን እያደረግን ያለነው አባ እንጦንስ ብዙ ዓመታት በተጋድሎ በጸኑባት በአታቸው ሥርዓተ ምንኩስናን ከቅዱስ ሚካኤል በተማሩባት የተቀደሰች ስፍራ ላይ እንገኛለን። ከጥቂት ደቂቃዎች በኋላ የአባታችን አባ እንጦንስ የነበሩባትን ዋሻ እንጎበኛለን። እጅግ አስገራሚ የበረከት ቆይታ እያደረግን እንገኛለን። ወደ 2 ኪሎ ሜትር የሚጠጋ መንገድን በእግራችን ተጉዘን ዋሻዋ ጋር ስንደርስ የሚሰማን ደስታ ቀላል አይደለም። ተጋድሏቸውን የፈጸሙባት የተቀደሰች ቦታ ጌታችን መድኃኒታችን ኢየሱስ ክርስቶስ ደጋግሞ ይገለጽላቸው የነበረበት ቦታ ማለት ነው። በእውነት እጅግ የሚገርም ጉዞ ነው። ነገ ደግሞ ህዳር 6 የቁስቋም በዓል ነው። በቁስቋም ደግሞ ነገ እናከብራለን ማለት ነው። አብረን እንጓዝ።